ተራዊህ ላይ መበርታት አለብን መጠንከር መስገድ አለብን አሁን በአገራችን እንደሚታየው ተራዊህ 11 ነው ወይ 23 ነው ልዩነት አለ ይህም ያለ ጉዳይ አይደለም 11 የሚሰግድ ሰው የነብዩ ሰለላሁ ዐለይሂ ወሰለም ሱና ሟልቷል እናታችን አይሻ እንደምትለው ما كان النبي صلى الله عليه وسلم يزيد في رمضان ولا في غيره على 11 ركعة رواه البخاري بخاري صحيح حديث ላይ በተዘገበው ሐዲስ እናታችን አይሻ ምን ትላለች ነብዩ ሰለላሁ ዐለይሂ ወሰለም በረመዳንም ይሁን ከረመዳን ውጭ ከ11 ረክዓ ጨምረው አያውቁም ትላለች ስለዚህ 11 የሰገደ የነብዩን ሱና ተከትሏል ነገር ግን 23 ቢሰግድስ ወጣቶች ደግሞ ቢድዓ ነው ያሉ ሲጮህ ሰማለሁ ይሄ ያለ ዒልም መናገር ነው ومن صلى ب23 فله أسوة بما كان في عهد عمر بسيدنا عمر زمن صحابة إجماع ያደረገበት ነው 23 ረክዓ መስገድ 23 ረክዓ سيدنا عمر ኡማው የሰገደ ከዛ በኋላ 23 ረክዓ ነው ቢሰገድ ችግር የለም